ምን አባ እኔም የኔ ፍቅር ልቀቁት። እኔን ለመጉዳት ካሰብሽ እገልብሻለሁ። ምን አባ ታዩ እናቴ፣ ይሄ የኔ ጉዳይ ነው። ያንተ ጉዳይ ማለት የኔ ጉዳይ ነው። ይመለከተኛል። የኔ ፍቅር ተረጋጊ። ደስ እኮ አይደለም። ምንድነው የምረጋጋው? በኔ ፊት ስትደበደብ እያየው። የኔ ቆንጆ፣ ይሄ የሆነ ጸብ አይደለም፣ ድራማ ነው። ያንቺን ትኩረት ለመሳብ ያመጣሁት ሐሳብ ነው። ልቤን ለመፈተን ይሄን ያስፈልጋል? ፍቅር ፈተና ነው ወይስ እምነት? ሂዱ። ምን አባቴ ላርግሽ? ደግሞ እንደዚህ እንደምትወጂኝ አላውቅም ነበር። ነገር ግን አንቺ እንደዚህ ስትሆኝልኝ ሳይ የእውነት ፍቅር እንዳለ ተማርኩ። ፍቅር ለማሳመን እንደዚህ የሚሞከር ነገር አይደለም። በቃ እንዲሁ ይታያል። ነገር ግን በማጥፋት አይደለም። ከዛሬ ጀምሮ ልቤን አሳይሻለሁ፣ አልፈተንሽም። እኔ ግን ድንጋይ አምጥቼ እስክመታል ድረስ ደረስኩ። መምታቱን እንኳን ለኔ ተይው። ታውቂያለሽ ሜሎናዬ። ሜሎናዬ? አዎ። ምን ነው? አይ ምንም። ሜሎናዬ ስትለኝ ደስ ብሎኝ ነው። የእውነት ወድጄሻለሁ። እኔም የኔ ፍቅር። ፍቅር በካራክተር ስም ነው። እጇን በያዝኩበት ቅጽበት ዓለም ሁሉ ከእጄ ቢወጣ እንኳን ምንም አይጎልኝም። ምክንያቱም የምፈልገውን ዓለም በእጄ ውስጥ ይዤ ነበር።